በመጀመሪያዎቹ ግንባሮች በነበረው የሞስኮ አስፈሪ ግስጋሴ ኪየቭ በቀላሉ እጇን ትሰጣለች ተብሎ ቢገመትም ዩክሬን አራተኛ ዓመቱን ደፍኖ ወደ አምስተኛው ዓመት የተሸጋገረውን የሩሲያ ወረራ ፊት ለፊት እየተጋፈጠች ትገኛለች። ጦርነቱ ከመድፍ ጩኸትና ከድሮን ጥቃት ባለፈ የዓለምን የፖለቲካና የምጣኔ ሀብታዊ መዋቅር የቀየረ በሚሊዮኖች የሚቆጠሩ ቤተሰቦችን ሕይወት ያመሰቃቀለ የታሪክ ክስተት ሆኗል። ቢቢሲ ከስፍራው ሆኖ እንደዘገበው ዛሬ ከሞስኮ በስተደቡብ 350 ኪሎ ሜትር ርቀት ላይ የምትገኘው ጥንታዊቷ የኤልትስ ከተማ በክረምት ወራት በነጭ በረዶ ስትሸፈን ከሩሲያ ተረት ተረት የወጣች ድንቅ ስፍራ ትመስላለች። በከተማዋ ዳርቻ በሚገኘው የወንዝ ዳርቻ ላይ ቆሞ ለተመለከተ ሰው የወርቃማ የኦርቶዶክስ ቤተክርስቲያን ጉልላቶች በበረዶው መካከል ደምቀው ይታያሉ። ዝቅ ብሎም በበረዶው ወንዝ ላይ ተበታትነው አሳ የሚያጠምዱ ሰዎችን ማየት የተለመደ የሰላም ትዕይንት ነው። ነገር ግን ይህ ውበትና ተረት መሰል ድባብ እጅግ ጊዜያዊና ላዩን ብቻ የሚዳስስ ነው። ወደ ከተማዋ ጠጋ ብሎ ለተመለከተ ሰው ይህ የሰላም ድባብ በወታደራዊ ቅስቀሳዎች፣ በለቅሶም፣ በምጣኔ ሀብታዊ ቀውስና በማያልቅ ስጋት የተዋጠ መሆኑን ለመረዳት ጊዜ አይፈጅበትም። በከተማዋ ዳርቻ አንድ ግዙፍ የወታደራዊ ቅስቀሳ ማስታወቂያ ይታያል። ማስታወቂያውም በዩክሬን ግንባር ተሰልፎ ለመዋጋት ለሚፈርም ማንኛውም ሰው የ15000 ፓውንድ የጥሬ ገንዘብ ክፍያ እንደሚሰጥ የሚናገር ነው። ከጎኑ ደግሞ አንድ የሩሲያ ወታደር መሳሪያ ደግኖ የሚያሳይ ፖስተር መገኘት ባለብን ቦታ ላይ እንገኛለን የሚል መፈክር ይዟል። በ9 ፎቅ ህንፃዎች ግድግዳ ላይ የተሳሉ የሟች ወጣቶች ስዕሎች ለሩሲያ ጀግኖች ክብር ይሁን ቢሉም ከስዕሎቹ ጀርባ ግን የቤተሰብ መፍረስ፣ የልጅ መጥፋትና ጥልቅ የሆነ ባዶነት ይነበባል። ጦርነቱ በሩሲያውያን የዕለት ተዕለት ኑሮ ላይ ያመጣው ጫና ከመቼውም ጊዜ በላይ ከብዷል። ምዕራባውያን በሞስኮ ላይ የጣሉት ማዕቀብ ሩሲያን ከዓላማዋ ሊያስቆሟት ባይችሉም የዜጎችን ኑሮ ግን እያቃጠለ ይገኛል። የሀገሪቱ የፋይናንስ ሚኒስተር ለመከላከያና ደህንነት የሚውል ተጨማሪ ገቢ ለማግኘት የተጨማሪ እሴት ታክስን ከ20 በመቶ ወደ 22 በመቶ አሳድጓል። ይህም በቀጥታ በምግብ፣ በቤት ኪራይና በአገልግሎት ዋጋ ላይ ተንጸባርቋል። አሁን ተራው ሩሲያዊ በኑሮ ውድነትና በጦርነት ስጋት መካከል ተጨምቆ ይገኛል። በዩክሬን በኩል ፕሬዝዳንት ቮሎዲሚር ዜሌንስኪ አቋማቸው የጸና ነው። ዩክሬን ለሰላም ስትል የህዝቦቿን መስዋዕትነት አሳልፋ እንደማትሰጥ በቁርጠኝነት ገልጸዋል። ክብር ያለውና ዘላቂ ሰላም እንፈልጋለን ያሉት ፕሬዝዳንቱም ባለፉት ዓመታት የተከፈለውን ዋጋ የሚያሳንስ ድርድር እንደማይቀበሉ አስታውቀዋል። ፕሬዝዳንቱ ለቢቢሲ በሰጡት ልዩ ቃለ መጠይቅ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቀድሞውኑ ሶስተኛውን የዓለም ጦርነት እንደጀመሩና እርሳቸውን ባለበት ማቆም ካልተቻለ መላው ዓለም ዋጋ እንደሚከፍል ገልጸዋል። ዜሌንስኪ እንደሚሉት ጦርነቱ የመሬት ይዞታ ሽኩቻ ብቻ አይደለም። እኔ ይህንን እንደ መሬት ጉዳይ ብቻ ልመለከተውም። ይህ ማለት እዚያ የሚኖሩ በመቶ ሺዎች የሚቆጠሩ ዜጎችን አሳልፈው መስጠትና መተው ማለት ነው ሲሉ የሩሲያ አቻቸው ለሰላም ቅድመ ሁኔታ ያቀረቡትን መሬት ስጡኝ ጥያቄ ውድቅ አድርገውታል። ፕሬዝዳንቱ አክለውም ፑቲን መሬት ካገኘ እንደ ጊዜያዊ ፋታ በመጠቀም በበለጠ ኃይል ተመልሶ እንደሚመጣ ስጋታቸውን ገልጸዋል። ጅብ ከሄደ ውሻ ጮኸ እንዳይሆን ዩክሬን አሁን ላይ የምትከፍለው ዋጋ ለነገው የዓለም ሰላም ዋስትና መሆኑን ያስረዳሉ። ፑቲን የሚፈልጉት ዩክሬንን ብቻ ሳይሆን ዓለም የመረጠውን የነጻነት አኗኗር ዘይቤ ቀይሮ የሩሲያን ፍላጎት በዓለም ላይ መጫን እንደሆነ ዜሌንስኪ ያምናሉ። በአሁኑ ወቅት በዩክሬን ላይ ትልቁ ጥላ ሆኖ ያረፈው የአሜሪካ የፖለቲካ ለውጥ ነው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መመለሳቸው ለዜሌንስኪ መንግስት ትልቅ ፈተና ሆኗል። ባለፈው ዓመት የዩክሬኑ መሪ ነጩን ቤተ መንግስት በጎበኙበት ወቅት የገጠማቸው አቀባበል በዲፕሎማቶች ዘንድ ዲፕሎማሲያዊ ዝርፊያ ተብሎ ተገልጿል። ትራምፕ በወቅቱ ዜሌንስኪን ጦርነቱን የጀመረ አምባገነን ሲሉ ጠርተውታል። ትራምፕ ለዩክሬን የሚሰጠው ወታደራዊ ድጋፍ እንዲቆም ማድረጋቸውና ዩክሬን ከሩሲያ ጋር በአስቸኳይ ድርድር እንድታደርግ መጫናቸው የጆ ባይደን አስተዳደር ለዓመታት የገነባውን የድጋፍ መዋቅር ያፈራረሰው ነው። ዜሌንስኪ ስለ ትራምፕ አስተማማኝነት ሲጠየቁ ትኩረታቸው ግለሰቦች ላይ ሳይሆን በአሜሪካ ተቋማት ላይ መሆኑን ገልጸዋል። ፕሬዝዳንቶች ይቀያየራሉ፣ ተቋማት ግን ይኖራሉ ያሉት ዜሌንስኪ ማንኛውም የደህንነት ዋስትና በአሜሪካ ኮንግረስ በኩል አልፎ ህጋዊ መሰረት ሊኖረው እንደሚገባ አጽንኦት ሰጥተዋል። ዜሌንስኪ ምርጫ ስለማካሄድ ማስተያየታቸውን ሰጥተዋል። ትራምፕና ሩሲያ የዩክሬን ምርጫ እንድታካሄድ ቢወተውቱም በወታደራዊ አዋጅ ስር ሆኖ ምርጫ ማካሄድ ያለውን ችግር አልሸሸጉም። የኔ ከስልጣን መነሳት ጦርነቱን የሚያቆም ከሆነና የምርጫው ዓላማ እኔን ማስወገድ ብቻ ካልሆነ ህዝቡና ዓለም አቀፉ ማህበረሰብ የሚቀበለው ህጋዊ ምርጫ ለማካሄድ ዝግጁ ነኝ ብለዋል። ዩክሬን ከአጋሮቿ ወጥ የሆነ ድጋፍ በምትፈልግበት በዚህ ወቅት በአውሮፓ ህብረት ውስጥ የታየው መከፋፈል ለኪየቭ ፈተና ሆኗል። አውሮፓውያን ለዩክሬን 90 ቢሊዮን ዩሮ ብድርና አዲስ ማዕቀብ በሩሲያ ላይ ለመጣል ቢያቅዱም ከሞስኮ ጋር የጠበቀ ግንኙነት ያላት ሃንጋሪ በህብረቱ ባላት ድምፅን በድምፅ የመሻር ስልጣኗ ውሳኔውን አግደዋለች። በተጨማሪም ሃንጋሪና ስሎቫኪያ ዩክሬን የድሩዝ ባይነዳጅ መስመርን ሆን ብላ ዘግታብናለች በማለት ይከሳሉ። ዩክሬን በበኩሏ መስመሩ የተቋረጠው በሩሲያ ጥቃት ምክንያት ለጥገና መሆኑን ትገልጻለች። ኪየቭ ዛሬ ላይ በውስጥና በውጭ ጫናዎች መካከል ሆና ህልውናዋን ለማስጠበቅ እየታገለች ነው። በዩክሬን ምድር ለ4 ዓመታት የዘለቀው አስከፊ ጦርነት በታሪክ የምናውቃቸውን
የታንክና የከባድ መሳሪያዎች ፍልሚያ ወደማይገመት አዲስ የቴክኖሎጂ ጦርነት ቀይሮታል። በአንድ ወቅት እንደ ቦክሰኛ ፊት ለፊት ይጋጠሙ የነበሩ የታንክ ብርጌዶች ዛሬ ላይ ፈርስት ፐርሰን ቪው በሚባሉ ትናንሽ ግን ገዳይ ድሮኖች ምክንያት ከጦር ሜዳው ተገፍተው ለመደበቅ ተገደዋል። ቀደም ሲል በጦርነት ወቅት የሚደርሱ ጉዳቶች ከ10 በመቶ በታች የነበሩት በድሮን አማካኝነት ቢሆንም ባለፈው ዓመት ግን ይህ ቁጥር ወደ 80 በመቶ አሻቅቧል። ጥቂት $100ችን ብቻ የሚያወጡት እነዚህ ድሮኖች በሚሊዮን የሚቆጠሩ ዶላሮችን የሚያወጡ ዘመናዊ ታንኮችንና የታጠቁ ተሽከርካሪዎችን በቀላሉ እያወደሙ ይገኛል። በካርኪቭ ግንባር የሚገኙት የዩክሬን ታንክ አዛዥ ቫላንቲን ቦግዳኖቭ እንደሚሉት አሁን ባለው ሁኔታ ታንኮችን ወደ ግንባር ማስገባት ራስን ለድሮን ሲሳይ አሳልፎ መስጠት ነው። በ1200 ኪሎ ሜትር የጦር ግንባር ላይ በቀን በሺዎች የሚቆጠሩ ድሮኖች ሰማዩን ያጥለቀልቁታል። ይህ ሁኔታ ማንኛውንም አይነት እንቅስቃሴ፣ የሰራዊት ቅያሬን፣ ስንቅ ማድረስንና ቁስለኞችን ማውጣትን እጅግ አደገኛ አድርጎታል። በአንድ ሰዓት ውስጥ ብቻ በአንድ ኢላማ ላይ 54 ድሮኖች ጥቃት ሲሰነዝሩ ተስተውሏል። ጎልደን አወር ወይም የወርቃማው ሰዓት የሕክምና መሪ አሁን ላይ አይሰራም። ቁስለኛን ለማውጣት እስከ 3 ቀናት እየፈጀ ነው። ዩክሬን ይህንን ችግር ለመቅረፍ በየብስ ላይ የሚንቀሳቀሱ ሰው አልባ ተሽከርካሪዎችን ለቁስለኛ ማውጫነት በስፋት መጠቀም ጀምራለች። እንዲሁም ኤሎን ማስክ የሩሲያ ጦር የእርሱን የስታርሊንክ ሳተላይት ኢንተርኔት አገልግሎት እንዳይጠቀም መከልከሉ ለዩክሬን ትልቅ እፎይታ ሆኗል። ዩክሬን ይህንን አጋጣሚ በመጠቀም እስከ 100 የሚደርሱ ድሮኖችን በአንድ ጊዜ በመጠቀም በሩሲያ ትልቅ ግዛቶች ላይ ጥቃት መሰንዘር ችላለች። የጦርነቱ ሰብአዊ ዋጋ እጅግ ዘግናኝ ሆኗል። ፕሬዝዳንት ዜሌንስኪ በ4 ዓመታት ውስጥ 55,000 የዩክሬን ወታደሮች መገደላቸውን በይፋ ሲገልጹ፣ ቢቢሲ ባደረገው ማጣራት ደግሞ በሩሲያ በኩል ከ160,000 በላይ ሰዎች መሞታቸውን አረጋግጠዋል። ከዚህ በተጨማሪም ወደ 70,000 የሚጠጉ ወታደሮችና ሰላማዊ ዜጎች የገቡበት ሳይታወቅ እንደጠፉ ተመዝግቧል። የእንግሊዝ የመከላከያ መረጃ እንደሚያሳየው ሩሲያ በዚህ ጦርነት 1.2 ሚሊዮን የሚጠጉ ወታደሮችን አጥታለች። ይህ ቁጥር ሩሲያ ባለፉት 10 ዓመታት በአፍጋኒስታንና በሁለቱ የቼችኒያ ጦርነቶች ካጣችው ወታደር ድምር በ6 እጥፍ ከፍ ይላል። ሰው ሞተ ቢባል ማን ይርዳው እንደሚባለው ክሬምሊን ይህን የረገፈ የሰው ኃይል ለመተካት አቅም ያጠራት በመምጣቱ በውጭ ሀገር ቅጥረኛ ተዋጊዎች ላይ ጥገኛ ለመሆን ተገዳለች። ባለፈው ሳምንት በጄኔቫ የተካሄደው የሰላም ድርድር ያለ ስምምነት ተበትኗል። ትራምፕ ጦርነቱ እስከ ሰኔ ወር ድረስ እንዲያበቃ ቢፈልጉም በግዛት ይገባኛል ላይ ያለው ልዩነት ግን ሰፊ ነው። የዩክሬን ፕሬዝዳንት ጽህፈት ቤት ኃላፊ ክሪሎ ቡዳኖቭ እንደገለጹት ተጨማሪ ድርድሮች ነገና ከነገ በስቲያ ሊካሄዱ ይችላሉ። ይህ ድርድር ወገኖቹ ጦርነቱን መቀጠል ወይም ወደ ሰላም መጓዝ በሚለው ጉዳይ ላይ የመጨረሻ ውሳኔ የሚያሳልፉበት ወሳኝ ምዕራፍ ነው። ዋሽንግተን በእቅዷ ዩክሬን ዶንባስን፣ ክሬሚያንና ሌሎች በአሁኑ ወቅት በሩሲያ የተያዙ ቦታዎችን ለሩሲያ መተው እንዳለባት ትጠይቃለች። ፕሬዝዳንት ዜሌንስኪ ግን ማንኛውንም የግዛት ስምምነት አሳልፈው መስጠት ነው በሚል በተደጋጋሚ ውድቅ አድርገውታል። ሞስኮ በአንጻሯ የያዘቻቸውን ግዛቶች በሙሉ በይፋ እውቅና እንዲሰጣቸውና የዩክሬን የኔቶ አባል የመሆን ፍላጎቷን በፍጹም እንዳታስበው አጥብቃ ትፈልጋለች። አሻፈረኝ ካለች ግን እሳት ማዝነቧን እንደምትቀጥል ዝታለች። ወደ 5ኛው ዓመት የተሸጋገረው የሩሲያና የዩክሬን ጦርነት አሁን ላይ የመድፍ ድምጽ ብቻ ሳይሆን የዲፕሎማሲና የምጣኔ ሀብት ትንቅንቅ ሆኗል። በተለያዩ ጊዜያት የተካሄዱ የሰላም ድርድሮች እስካሁን መፍትሄ ሊያመጡ አልቻሉም። ፕሬዝዳንት ዜሌንስኪ እንዳሉት አሁን እየተጫወትን ያለነው ጨዋታ ከሩሲያ ጋር ብቻ ሳይሆን ከብዙ የዓለም መሪዎች ጋር ነው። ዩክሬን በነጻነቷ ላይ አልደራደርም ስትል፣ ዓለም ደግሞ በዲፕሎማሲና በወታደራዊ ድጋፍ መካከል ባለ ቀጭን መስመር ላይ ትገኛለች። የሰላም መንገድ አሁንም እጅግ ራቀ ቢመስልም ተራው ሕዝብ ግን ይህ ጦርነት የሚያበቃበትን ቀን በናፍቆት ይጠብቃል። ከመከራ በኋላ ደስታ ይመጣል የሚለው ተስፋ ብቻ በሚሊዮኖች የሚቆጠሩ ሰዎችን ነፍስ በሕይወት አቆይቷል።